እንዴት ናችሁ ጋይስ? ዛሬ ማሳያችሁ እንዴት አድርጋችሁ ስሞል አካውንት ሬዝ እንደምታደርጉ ስቴፕ ባይ ስቴፕ አሳያችኋለሁ። እንደምትመለከቱት ባላንሳችን 35 ሴንት ብቻ ነው ያለው። ከ0.35 ተነስተን እንዴት አድርገን ይህንን አካውንት እንደምናሳድግ ስቴፕ ባይ ስቴፕ አሳያችኋለሁ። ይቻላል የሚለውንም ነገር ደግሞ በዛው እንድታቁ ለዛም ጭምር ነው ይህን ቪዲዮ ማዘጋጅላችሁ የምሰራላችሁ ማለት ነው። እንደምትመለከቱት ጃምፕ 10 ኢንዴክስ እንከፍታለን። ያው ፖዚሽኑን ከፍተናል፣ ሴል ብለን ገብተናል። ያው ሻርፕ ኢንትሪ ስለሆነ እንዳያመልጠኝ ብዬ ቶሎ ብዬ ነው የገባሁት። ምክንያቱም ማወቅ ያለባችሁ ነገር ምንድነው፣ ስሞል አካውንት ሬዝ ለማድረግ በጣም ሻርፕ ኢንትሪ ካልሆነ ይከብዳቸዋል ማለት ነው። በጣም ይከብዳቸዋል። ነገር ግን ሻርፕ ኢንትሪ የምትገቡ ከሆነ በጣም ይቻላል፣ ፖሲብል ነው ማለት ነው። እና ሰው እንዴት አድርገን ሬዝ እንደምናደርግ አሳያችኋለሁ። እናንተም ሬዝ ማድረግ ትችላላችሁ ማለት ነው። ከዚህ በኋላ በካፒታል ማሳበብ ይቀራል ማለት ነው። ትሬዲንግ እንዳልሰራ ካፒታል የለኝም ምናምን የሚል ነገር ትሬድ ላይ አይሰራም። ቢኮዝ ከ35 ሳንቲም ተነስቶ ማደግ ስለሚቻል ማለት ነው። ያው እንደምትመለከቱት ትሬዱን የገባሁት 91031 ላይ ነው። ሻርፕ ነው ማለት ነው። ማለትም ከገባው ሰከንድ ጀምሮ መውረድ ጀምሯል ማለት ነው። የትሬድ ዛት ሚንስ ምንድነው፣ ወደ ኋላ አልተመለሰም። እኔን ብሎ አድርጎ አካውንቴን አልዘጋም ማለት ነው። 35 ሳንቲም ብቻ ነው ያለው። ነገር ግን እኔ ገባሁት ኢንትሪ በጣም ሻርፕ የሆነ ኢንትሪ ነው። ለምን ገባ ካላችሁ እሱን ላብራራላችሁ። መጀመሪያ ከላይ እንደምትመለከቱት ሊኩዊዲቲ ግራብ አድርጓል ማለት ነው። ከላይ ሊኩዊዲቲ ግራብ አድርጓል። እቺ ቦታ እቺ ኤሪያ ማለት ነው የምትመለከቱት ሊኩዊዲቲ ግራብ ያደረገበት ቦታ ነው፣ ወይ ደግሞ ኦርደር ብሎክ ያለበት ቦታ ነው። የዋን አወር ኦርደር ብሎክ ያለበት ቦታ ነው። ያን ሊኩዊዲቲ ግራብ ካረገ በኋላ ኔክስት የሚሰራው ምንድን ነው ማለት ነው። እኔ ሜንቶርሺፕ ላይ ያዘጋጀሁት ስትራቴጂ አለ። በዛ ስትራቴጂ መሰረት ኤልኤምኦ የሚባል ሴታፕ ነው የሚሰራው ማለት ፓተርን ይሰራል። ኤልኤምኦ ይሰራል። ከዛ ኤልኤምኦ ከሰራ በኋላ ነው ማለት ነው እኔ የገባሁት ይህን ትሬድ ቴክ ያደረኩት። ነገር ግን ዛሬ ማሳያችሁ ኤልኤምኦ ስትራቴጂ ሳይሆን በፕራይስ አክሽን ብቻ ትሬንድ ላይን ድሮ አድርጋችሁ ብቻ እንዴት አድርጋችሁ ሬዝ እንደምታደርጉ ነው። ከዚህ በፊት እንዳልኳችሁ ትሬንድ ላይን ድሮ ስታደርጉ ዊክ የሆነውን ካንድል ብቻ ነው መንካት ያለበት። ከዛ በተጨማሪ አትሊስት 3 ዊኮችን መንካት አለበት የሚለውን ነገር አይተናል። ትሬንድ ላይናችንን ከሰራን በኋላ እንደምትመለከቱት ብሬክአውት አድርጓል ማለት ነው። ከላይ ደግሞ እንደምትመለከቱት የሴል ሙቭ አለ ማለት ነው። ከዛ በኋላ ብሬክአውት አድርጎ ወይ ደግሞ ፒነንት ብዬ ከዚህ በፊትም ቪዲዮ ሰርቼላችኋለሁ፣ እዛ ገብታችሁ ማየት ትችላላችሁ። ፒነንት ፓተርን አይነት ወይ ደግሞ ቡሊሽ ፍላግ እና ቤሪሽ ፍላግ የሚባሉ ፓተርኖች አሉ ማለት ነው። ሶ ብሬክአውት ሲያደርግ ነው እኔ የገባሁት ይህን ትሬድ። ብሬክአውት አድርጎ ካንድሉ ከትሬንድ ላይኑ ውጭ ከዘጋ በኋላ ኔክስት ካንድል ላይ ነው እኔ ሴል ያልኩት ማለት ነው። ይህን ነገር በጣም በጥንቃቄ ስሙኝ። ምክንያቱም ብሬክአውት የምትለዩበት አንዱ ሜትድ ምንድን ነው፣ ብሬክአውት ካረገ በኋላ ካንድል ስቲኩ ብሬክአውት ያደረገበት ታይም ፍሬም ካንድል ስቲክ አውትሳይድ ክሎዝ ያደርጋል ማለት ነው። ከትሬንድ ላይኑ አውትሳይድ ሆኖ ክሎዝ ያደርጋል። ስለዚህ አውትሳይድ ሆኖ ክሎዝ ሲያደርግ ብሬክአውት እንደሆነ ገባኝ ማለት ነው። የተወሰነ ሪቴስት ሊያደርግ ይችላል፣ በደንብ ሪቴስት ሊያደርግ ይችላል። እንደየፓተርኑ ይወስነዋል ማለት ነው እሱ እና እንደ ብሬክአውቱ ይወስነዋል። ለምሳሌ ትልቅ ታይም ፍሬም ላይ ሃይር ታይም ፍሬም ላይ ብሬክአውት ካረገ ሪቴስት ላይኖረው ይችላል። ቢኮዝ ስሞል ታይም ፍሬም ላይ ሪቴስት ስለሚያደርግ። ይሄ 30 ሚኒት ላይ ስለሆነ ብዙም ሪቴስት አላደረገም። ቢኮዝ ለምንድን ነው ካላችሁ 1 ሚኒት ላይ 2-3 ሚኒት ላይ ምናምን ሪቴስት አድርጓል ማለት ነው። ኦልሬዲ ጨርሷል ሪቴስት አድርጓል። ስለዚህ ቴክ አድርገናል። ያው እንደምትመለከቱት ኤስኤላችን ስንት ነው ማለት ነው። ወደ ኋላ ቢመለስ ትንሽ ቢመለስ ብሎ ያደርጋል ማለት ነው። የእኛን አካውንታችንን ብሎ ያደርጋል ቢኮዝ 35 ሳንቲም ብቻ ስላለ። ነገር ግን ኤስኤልም አላስቀመጥኩም፣ ማያስቀመጥም ደግሞ አይታሰብም። በ35 ሳንቲም የቱ ጋር ታስቀምጣላችሁ ኤስኤላችን? ሻርፕ መሆን አለበት ማለት ነው። ያው እንደምትመለከቱት የተወሰነ $1 ከወረደ በኋላ ተመልሶ ወደ ላይ እየመጣ ነው። ነገር ግን
ይሄ ትሬድ እንደሚሄድ እርግጠኛ ነኝ። ቢኮዝ ምንድነው ሻርፕ ኢንትሪ ነው የገባሁት። ብሬክ አውት ካረገ በኋላ ስለገባው ይወርዳል የሚል ደግሞ እንትን አለኝ ማለት ነው። ስለዚህ እንጠብቃለን። ይሄ ትሬድ ይወርዳል ወይስ ምን ይሆናል፣ የት ይደርሳል የሚለውን ነገር አብረን የምናየው ይሆናል። አይ ቲንክ የተወሰነ ግማሹ ቪዲዮ ሪካርድ አላረኩትም፣ ነገር ግን ወዴት እንዳደረስኩት አሳያቸዋለሁ ማለት ነው። ይሄን ያው እንደምትመለከቱት በካንድል ስቲክ ብቻ ራሱ አይታችሁ መረዳት ትችላላችሁ። ብሬክ አውት ካረገ በኋላ ኔክስት ካንድል በፊቱ ካንድል ምን አድርጎ ብሬክ አውት፣ የካንድል ብሬክ አውት ራሱ አለ ማለት ነው። የፓተርን የትሬንድ ላይን ብሬክ አውት ብቻ ሳይሆን የካንድል ስቲክ ብሬክ አውት አለ። አንዱ ካንድል ስቲክ አንዱን ካንድል ስቲክ ብሬክ አውት አድርጎ የሚሄድበት ደግሞ እንደዛም አይነት እንትን አለ ማለት ነው። ፈርስት ቲፒ ማስበው እዚህ ቦታ ነው። ለምን ካላችሁ ኦርደር ብሎክ አለ። ኦርደር ብሎክ ስላለ ወይ ደግሞ ራሊ ቤዝ ራሊ ስላለ ፈርስት ቲፒ ማስበው እዚህ ጋር ነው። ነገር ግን እኔ እስከ ሁለተኛ ወይ ደግሞ እስከ ሶስተኛ ቲፒ ይጠብቀዋለሁ ብዬ ነው ማስበው። በጣም ይወርዳል ብዬ አስባለሁ። ቲፒ ዋን ላይ አልዘጋውም። ሜን ትሬድ መዘጋው ቲፒ ቱ ላይ ወይ ደግሞ ቲፒ ስሪ ላይ ነው ማለት ነው። ቲፒ ቱ ደርሷል። ባይዞ ይሄ ትሬድ ያው ቻናል ላይ ለቅቄው ነበር። አይ ቲንክ ቻናል ላይ ለቅቄው ነበር። ወደ እዛ ላይ ቼክ ማድረግ ትችላላችሁ። ቲፒ ዋን ላይ አልዘጋሁትም። ፓኒኮኛ $5 ሄዶ ቲፒ ዋን ላይ ሳልዘጋው ቲፒ ቱ ላይ ነው የዘጋሁት። ቢኮዝ አንዳንድ ጊዜ ሆልድ ማድረግ መልመድ አለባችሁ። ሆልድ ማታደርጉ ከሆነ አታድጉም። አካውንታችሁን ሊያድግ አይችልም ማለት ነው። ወዲያው የምዘጉ ከሆነ አካውንታችሁን ማደግ አይችልም፣ ባላንሳችሁ አያድግም። ነገር ግን ሆልድ የምታደርጉ ከሆነ አንድ ሆልድ ከተሳካላችሁ በጣም ብዙ ፕሮፊት ነው የምትሰሩበት በዛ ማለት ነው። በጣም ታሳድጉታላችሁ። ስለዚህ እኔ ሆልድ ማድረግን መርጣለሁ ማለት ነው። ፈርስት ቲፒ ሰርቻለሁ። ሰከንድ ቲፒ አለ፣ ሰርድ ቲፒ አለ። በቃ አትሊስት ነው በትንሹ ቲፒ ቱ ነው የምጠብቀው። እስከ ቲፒ ስሪ ይወርዳል። ነገር ግን ብዙ መመላለስ ምናምን ሊኖር ስለሚችል ቲፒ ቱ ላይ ለመዝጋት ነው ማስበው። ቲፒ ቱ ከዘጋም በኋላ ደግሞ ከቲፒ ከሰራ ነው ፕሮፊት ላይ ደግሞ ወደ ሌላ ሬዝ ወደ ማድረግ ቻሌንጅ ስለምንገባ ቲፒ ቱ ላይ ነው ምዘጋው። እናያለን። በተጨማሪ ደግሞ 4 አወር ላይ ስንመለከት 4 አወር ላይም ትሬንድ ላይን ድሮ ማድረግ እንችላለን። የቅድሙ 30 ሚኒት ላይ ነው። አሁን ደግሞ 4 አወር ላይ ድሮ ስናደርግ ምን አለ ማለት ነው። ከላይ የምትመለከቷት ማለትም ኦርደር ብሎክ ብለን ቅድም የሰራንበት ሻዶ ያረኳት ቦታ ከሱ ወደ ውስጥ ሆኖ ኢንሳይድ ሆኖ ክሎዝ አድርጓል። የ4 አወር ካንድል ኢንሳይድ ሆኖ ክሎዝ አድርጓል። ዛት ሚንስ ያ ምን ያመለክተናል ማለት ነው? የሴል ፕሬዠር እንዳለ ያመለክተናል ማለት ነው። ያው እንደምትመለከቱት ከተወሰኑ ሰዓታት በኋላ ይሄን ይመስላል ማለት ነው። ከ35 ሳንቲም ወደ $5 ማሳደግ ችለናል ማለት ነው። ፖሲብል ነው ማለት ነው። ይቻላል ማለት ነው። ሪል አካውንት ነው። ዴሪቭ ላይ 20 ሳንቲም በዶላር ማለት ነው ዲፖዚት ማድረግ ትችላላችሁ ካስፈለገ ማለት ነው። በላይት ኮይን በኤልቲሲ በኩል ከባይናንስ ከሌላም ኤክስቼንጆች 20 ሳንቲም ዲፖዚት አድርጋችሁ ትሬድ ማድረግ ትችላላችሁ። ነገር ግን ሁል ጊዜ ደግሞ እንደዚህ ይሳካል ማለት አይደለም። ቢኮዝ ሻርፕ ኢንትሪ ይፈልጋል፣ ይከብዳል ማለት ነው። ትንሽ ቻሌንጅ ያደርጋል ሬዝ ማድረግ፣ ስሞል አካውንት ሬዝ ማድረግ ትንሽ ቻሌንጅ ስለሚያደርግ ያው እኛ ግን ተሳክቶልን የትሬድ ተሳክቶልኝ ወደ $5 ሄዶልኛል ማለት ነው። ከ5ም ወደ $10 ሄዶልኛል። $10 ላይ ነው ክሎዝ ያደረኩት ማለት ነው ይህን ትሬድ። ብዙዎቻችሁ ካፒታል ትላላችሁ። ያው ካፒታል ቻሌንጅ እንደሚያደርግ ምናምን እናወራለን። ነገር ግን ካፒታል ቢኖረን ራሱ የትሬዲንግ እንትኑ ከሌለን ስኪሉ ከሌለን ሉዝ ማድረጋችሁ አይቀርም። $500 የሚኖራችሁ $1000 ማተር ላያደርግ ይችላል ማለት ነው። ካፒታል እንደሚጠቅም አውቃለሁ። በጣም ይጠቅማል። ትሬዲንግ ላይ ካፒታል እንደው ዋና እንትን የሚይዘው ካፒታል ነው የሚለውን ነገር አምናለሁ በዛ። ነገር ግን ካፒታል ብቻ አይደለም ትሬዲንግ ላይ እናንተን እንድትቀጥሉ የሚያደርጋችሁ ነገር ካፒታል ብቻ ሳይሆን ምንድን ነው ኮንሲስተንሲ የሚባል እንደዚህ አይነት እንትኖችን መስራት አለባችሁ። በዲሞ አካውንት ካልሰራችሁ በሪል አካውንት መስራት አትችሉም።
እና እንደው አንድ ቻሌንጅ በዚሁ እንትን ልላችሁ ፈልጋለሁ። በዲሞ አካውንት $10,000 ወደ $1,000,000 መቀየር ከቻላችሁ በጣም ጎበዝ ናችሁ እና ይህንን ቻሌንጅ መሞከር ትችላላችሁ። በዲሞ አካውንት $10,000 ወደ $1,000,000 ቀይራችሁ ካሳያችሁኝ ጎበዝ ናችሁ በጣም። ቢኮዝ ብዙ ሰው እንደማይቀይረው አውቃለሁ። ይህን ቻሌንጅ ብዙ ሰው ፌል እንደሚሆን አውቃለሁ፣ ብሎ እንደሚሆን አውቃለሁ። እና ሰው ምን ለማለት ፈልጌ ነው፣ ካፒታል ብቻ ሁልጊዜ ማሳበብ የለብንም። ትሬዲንግ ላይ ካፒታል ብቻ አይደለም፣ ስኪል የሚባል ነገር ያስፈልጋል። ኤክስፒሪየንስ ያስፈልጋል። ኤክስፒሪየንስ ማድረግ አለባችሁ። ማርኬቱን ማወቅ አለባችሁ። ማታውቁ ከሆነ ካፒታል ቢኖራችሁም ትበላላችሁ ማለት ነው ያን ካፒታል። ስለዚህ በካፒታል ሁልጊዜ ማሳበብ የለብንም። እንደውም ብዙውን እንትን ይወስዳል ብዬ ማስበው ሳይኮሎጂ ከሌላችሁ ካፒታል ቢኖራችሁ ምንም እንትን ላይኖረው ይችላል። እና በጣም ቢውልድ ማድረግ አለባችሁ። ናውሌጅ ያስፈልጋል። መማር አለባችሁ። በጣም መስነፍ የለባችሁም። ትሬዲንግ ላይ የምትሰንፉ ከሆነ አታድጉ፣ ማደግ አችሉም። ነገር ግን መማር አለባችሁ። ቀን ለሊት ሳትሉ መማር ያስፈልጋል ማለት ነው። ትሬዲንግ ስኪል ያስፈልጋል። ከዛ በኋላ $1 $10 መቀየር ትችላላችሁ ማለት ነው። ከዛ በላይ መቀየር ትችላላችሁ። ያው እኔ እያሳየዋችሁ ነው፣ ቀይሬ እያሳየዋችሁ ስለሆነ ይቻላል የሚለውን ነገር ለማሳየት ነውና ብዙዎቻችሁ በኢንቦክስ ስለምጠይቁኝ ነው ካፒታል የለኝም ምናምን ትሉኛላችሁ ምናምና ግን ይቻላል። ያው እንደምትመለከቱት ወደ $10 ነው የሄደልን ትሬዱ። ወደ $10 ከዛ $10 ላይ ዘግቼዋለሁ። ከዛ በኋላ ሌላ ትሬድ ከፍቻለሁ ማለት ነው። ይሄ ፓርትቱ ነው እንግዲህ። ወደ $10 ቀይረናል። ከ35 ሳንቲም ወደ $10 ቀይረናል። ኔክስት ያው እንደምትመለከቱት ጃምፕ 10 እኔ የዘጋሁት የት ነው ማለት ነው፣ ሻዶ ያለበት ቦታ ላይ ዘግቻለሁ ማለት ነው። ወረድ ብሎ ዘግቻለሁ $10 ላይ። ግን ከዛ በላይ ሄዷል፣ ወደ $17 ሄዷል ማለት ነው ትሬዱ። ሆልድ አድርጌ በጣም ባቆየው ኖሮ በጣም ወደ 17 ይሄድልኝ ነበር። ነገር ግን ብዙ መጠበቅ ስላልፈለግኩ $10 ላይ ዘግቼ ወጥቻለሁ ማለት ነው። ኔክስት ደግሞ ቮላታይሊቲ 100 ሰከንድን ገብተናል። እንደ ፓርትቱ መውሰድ ትችላላችሁ። ዝም ብዬ ነው ይህን ትሬድ የገባሁት፣ ብዙ ማስቤበት አይደለም። ነገር ግን አሁን ደግሞ ምንድነው ምን ሞክረው ማለት ነው፣ ከ$10 ወደ $500 ቼንጅ ለማድረግ እንሞክራለን ማለት ነው። አብራችሁኝ አሳያችኋለሁ። ኤቭሪ ስቴፕ እለቅላችኋለሁ፣ እዚህ ዩቲዩብ ላይ እለቅላችኋለሁ። አሁን ይህን የገባሁበት ምክንያት ምንድን ነው፣ መጀመሪያ ትሬንድ ላይን ድሮ ታደርጋላችሁ። ያው ትሬንድ ላይን በፕራይስ አክሽን እና እኔ ደግሞ የምጠቀመው ሜንቶርሺፕ ላይ ማስተምረዋል ኤልኤምኦ ስትራቴጂ። በሁለቱ ነው በቃ ሁለቱን ሚክስድ አድርጌ ነው የምጠቀመው። ትሬንድ ላይን ከሰራችሁ በኋላ 3 ዊክ ብያችኋለሁ፣ ዊኮችን መንካት አለበት ብያችኋለሁ። የገባሁበት ሪዝን ምንድነው፣ ብሬክ አውት ካረገ በኋላ ተመልሶ የ1 አወር ካንድል ከትሬንድ ላይኑ ኢንሳይድ ክሎዝ አድርጓል ማለት ነው። ክሎዝ አድርጓል። ስለዚህ ፌክ አውት ነው ማለት ነው። እንደዚህ አይነት ትሬድ ሲሆን እንደዚህ አይነት ፓተርን ሲያጋጥማችሁ ፌክ አውት ነው። ብሬክ አውት ካረገ በኋላ ተመልሶ ትሬንድ ላይን ውስጥ የሚገባ ከሆነ እና ክሎዝ የሚያደርግ ከሆነ ፌክ አውት ነው። በጣም ሻርፕ ኢንትሪ ነው የገባሁት። ምንም አይነት ድሮ ዳውን የለውም ማለት ነው። ሻርፕ ኢንትሪ ነው የገባሁት። ልክ እንደገባው ነው የወረድልኝ። ያው እናየዋለን፣ እንጠብቀዋለን። ላይቭ ላይ ደግሞ ሼር አድርጌዋለሁ ማለት ነው። ይህን ሴታፕ ላይቭ ላይ ሼር አድርጌዋለሁ። እንደዚህ ላይቭ ላይ ሁል ጊዜ የምገባቸውን ሴታፖች ከዚህ በኋላ የምለቅ ይሆናል ማለት ነው። ተከታተሉ። ዩቲዩብ ቻናል ላይ ሁል ጊዜ እለቃለሁ የምገባቸውን ሴታፖች፣ ምሰራቸውን ነገሮች ፍሪ ነው የምለቀው ዩቲዩብ ላይ። 2 እንትኖችን ነበር የለቀኩት። አሁን ለምሳሌ ይሄኛው ጂቢፒ ኤንዜድዲ ነበር፣ ላይቭ ላይ ሼር ያደረኩት ሴታፕ ነበር። ነገር ኢንትሪ ሳይደርስ ነው የተመለሰው ማለት ነው። የተወሰነ ሙቭ እኔ የምፈልገው ቦታ ላይ አልመጣም። እስቲል ነው እዛ ቦታ ላይ ይመጣል ብዬ አስባለሁ። እዛ ቦታ ሲመጣ ሴል እንገባለን። ላይቭ ላይ ሼር አደርግላችኋለሁ ይህን ሴታፕ። ከዚህ በኋላ መንገባቸውን ሴታፖች በሙሉ ላይቭ ላይ ሼር የማረግላችሁ ይሆናል ማለት ነው። ኔክስት አብረን እናያለን $10 የት እንደሚደርስ፣ ወደ $500 ቼንጅ የማድረጉ ይሳካል አይሳካ የሚለውን አብረን የምናይ ይሆናል ማለት ነው። እኔ ይሳካል ብዬ እምነቱ አለኝ። አብረን የምናይ ይሆናል። ልክ እንደዚሁም ደግሞ አብረን ላይቭ ላይ ትሬድ እናደርጋለን። መልካም ቆይታ ይሆንላችሁ።